ሰላም ሰላም፣ እንዴት ናችሁ ውዶችዬ? እስኪ አንድ ነገር ላስተምራችሁ ሳልማር ላስተምራችሁ። አንዳንድ ሰዎች ማለት ነው አስተሳሰባችሁ ትክክል አይደለም። ለምን እንደሆነ አላውቅም። ሰውን እንደዚህ ታዩና በቃ የምትገምቱት ግምት በጣም ተቃራኒ ነው። የእውነት ሰው እኮ አእምሮበት ውስጡ ግን ለቄስ ይባል ነገር አለ። ይቅርታ አነጋገር አልችልም፣ ግን ምን እንደማለት እንደፈለኩኝ ይገባቸዋል ብዬ ነው። አሁን በቀደም ዕለት እኔን አንዱ ምን አለኝ፣ 3 መኪና ያለሽ አለ። አረ 3 አይደለም 2 መኪና አለኝ አልኩት። የት አለ እስኪ ያሳየኛል አለ። አሳየኝ ሲል አመጣውኝና ጫማዬን አንዱን አሮጌን የበሰበሰውንና አንዱን አዲሱን ጫማዬን አሳየሁት። እሱ እኮ መኪና የእውነት መኪና እኮ ነው የጠበቀው፣ ሊያይ መኪና። ወይ ጉድ! በጣም ቀልደኛ ነው። እና አስተሳሰባችሁ ትክክል አይደለም። እግዚአብሔርን ሰው የተመቸው መስሎ ብዙ ሰው በጣም ጉዳተኛ ነው። ግን ከላይ ደግሞ ሲታይ እንደዚህ በጣም የተመቸው ሰው ሊመስላችሁ ይችላል። በቃ በጣም የደላው አሁን እኔ በጣም የተመቸኝ ሰው ነው የምመስለው አውቃለሁ። ግን እኔ የተመቸኝ ሰው አይደለሁም። ግን እናንተ ፈታ ለማድረግ ዘና ለማድረግ ነው። ትምህርት ደግሞ ይሆናችኋል። አንዳንድ ነገርም ስናገር ብዬ ነው ያየሁትን አንዳንድ ነገር ላስተምራችሁ ብዬ ነው እዚህ ጋር ያለሁት እንጂ ያኔ ተመችቶኛል። ለምን ሸገላ የማዳም ቤት የምሰራ ሰው ነኝ። እንዴት ብዬ ልንገራችሁ? ብዙ ቁስል የያዝኩ ሰው ነኝ። ብዙ ቁስል፣ በጣም ሆዴ ውስጥ ብዙ ቁስል የያዝኩ ሰው ነኝ። የተመቸኝ አይደለሁም። እናንተ ጋር ግን እዚህ ጋር መጥቼ እናንተ ጋር እንደዚህ በምታዩ ሰዓት የተመችቶኝ አይደለም። ከዛው ከካሜራ ጀርባ ለቅሶ እንዳለ ነው የምነግራችሁ። ግን አንዳንድ ሰዎች እንደዛ አታስቡ። እኔ ሰው እንዲወደኝ ብዬም ራሴን ከፍ ማድረግ አልፈልግም። እውነቱን ነው የምነግራችሁ። የወደደ ይወደኛል፣ የጠላም ይጠላኛል። ሲጀመር እኔ ደግሞ ደስ ስለሚለኝ ነው ሰውን ማዝናናት፣ ማጫወት፣ መጨፈርም መቀለድም ደስ ስለሚለኝ ነው እናንተ ጋር ወደዚህ የመጣሁት ማለት ነው። ቲክቶኩን ሳገኘው ምኞቴ ላሳካበት ብዬ ነው የመጣሁት እንጂ ተመችቶኝ ምናምን አይደለም። እና አንዳንድ ሰዎች አስተሳሰባችሁ በጣም ተቃራኒ ነው። እንደዛ አታስቡ። እንግዲህ እናንተ እንዳሰባችሁት እንዲያደርገኝ